ኦኬ ድሮና ዘንድሮ ይላል እንግዲህ ኑሯችንን ነው እንስማው እስኪ ኢትዮጵያ እኮ አያፍርም ኑሮ ድሮ ቀረ ይላል ራሳችን የምንሸውደው ያልነበረን ትናንትና በማድነቅ ነው ድሮ በቃሬዛ ሰዋኪም ቤት ይሄዳል በአምቡላንስ ከሄደው ሞቶ ግን አይቀርም ድኖ ይመለሳል አይደለም ሐኪም ቤት በሳይንስ ከላቀው የሰፈር አዋቂ ቅጠልን በጥሶ በልምድ የሚያክመው ፈዋሽ ነው ዕውቀቱ ዳብሶ እንኳን ያድናል ልጁ መድኃኒቱ ልክ ነው ያን ጊዜ የሰው መጓጓዣ በቁሎና ፈረስ ወይ ባዶ እግር ነው ካሰቡት የሚያደርስ እንጂ የሰው ልጅ አስንፎ በየቀን ነፍስ ቀጥፎ አካል የሚያጎድል መኪና አልነበረም ዛሬ እንደወጣ ሳይመለስ የሚቀር ያልተነገረለት ሾፌር አልታወቀም አዎ በእንስራ ነበር ውሃ ከወንዝ በፊት የሚቀዳው አዎ በማገዶ ነበር እንጀራ ተጋግሮ የሚበላው ዛሬም መብራት ሳይሆን እንጨት ነው ሀገሬን ሲጠቅም እናየው አዎ ሌላው ሁሉ ቢቀር እውነት እንናገር ያኔውን ችግር ያኔውኑ ፈተው እንዳገር አስበው እንዳገር አውግተው ዘመን ያሳለፉ ሀገር ያገዘፉ አባቶች ነበሩ ታዲያ ይሄ ትውልድ ወደ ድሮ ሄዶ ዛሬ የሚባላበት ምንድነው ሚስጥሩ ስለዚህ ከድሮ መጥፎ ያነሳን መጥፎ እየጎተትን ከምንባላበት መልካሙንም ስበን እንዋደድበት ዋው እንጂማ ከድሮ ዘንድሮ ነገር ካልተሻለ ነገር ካልቀለለ ባይኖረውም እንኳን ሰው ማለቱ አይቀርም መኖር ድሮ ቀረ ዋው ሰላማችሁ ይብዛ ዋው የሚገርም ነው በጣም ድሮና ዘንድሮን ደስ በሚል ሁኔታ ነው የገለጠው እውነት ነው እዚህ ላይ ምን ይጨመራል